የራሳችን የሆነ አቋም ለህይወታችን ኖሮን ስንኖር ለክብሩና ጸጋውና በረከቱ ለራሳችን ነው እንጂ ሰውን ስለወደድን ወይኔ ደግሞ ለፈጣሪን በጣም ስላከበርን የምናረጋው አይደለም የመጀመሪያው ነገር ለራሳችን ነው አዎ ከራሳችን በላይ ፈጣሪና አከብራለን ግን ጥቅሙ ለራሳችን ነው ታዲያ አቋም ያለው ሰው በማስተዋል የሚረማመድ ሰው ፈጣሪ ረርቶት ፈጣሪ ውስጡን መርቶት የሚሄድ ሰው ማለት በፍጹም የሰው እንባ የለበትም በፍጹም ሰው አይነካም በፍጹም ከሰው ላይ አያጎድልም ኃላፊነቱን በአግባቡ ነው የሚወጣው የሰው ገንዘብ አይፈልግም የሰው እንባ የለበትም የሰውን ሐቅ አይወስድም የሚደረግና የማይደረግ ነገር ለይቶ ነው የሚኖረው ይሄንን ሰው መሆን ከፈለግን ሁላችንም ራሳችን ላይ መስራት ነው ያለብን እንዲህ አይነት ሰዎች ናቸው በብርሃን ውስጥ የሚኖሩት እንዲህ አይነት ሰዎች ናቸው በፈጣሪ እርዳታ ውስጥ የሚኖሩት በብዙ ነገር ተታለን በብዙ የዓለም ብልጭልጭ ነገር ውስጥ ሆነን በብዙ የዓለም አሳሳች ነገር ውስጥ ሆነን ትናንሽ የሚመስሉ ነገሮች ኃላፊነታችንን በአግባቡ ካለመወጣት ወደ ከፍተኛ ጉዳት ሲያደርሱን ግን ትልቁ ምክንያቱ አቋም አለመኖር ነው እንደነዚህ አይነት ነገሮችን ወይንም ደግሞ በራሳችን ላይ እንደዚህ አይነት ሁኔታ አቋም ሳይኖረን ቀርቶ ስንወላውል አቋም ሳይኖረን ቀርቶ የማይደረግ ነገር ስናደርግ አቋም ሳይኖረን ቀርቶ ሰው ስናሳዝን ራሳችንን ካገኘ ነው